ሃይ እንዴት ነሽ? አንቺ ሊና ከኛ ጋር ጣላች ብለሽ አንቺ ከኛ ጋር መጣት አለብሽ እንዴ? ማለት አንቺ በሷ ጭንቅላ ማሰብ እኮ የለብሽም። ይሳደም ይመጣ ሲጀመር ሊና ተምንም ሊያነጋግር የሚችል ጉዳይ አይደለም። ይኸውልሽ ማርታ ሊናን በጣም ወዳት የተዋወቅ ነው በአጋጣሚ ቢሆን እየቆየሁ ሲልክ ነው ወደድኩት። አፍቅረሽ ምታይ ከሆነ በእውነት ሆነሽ አስብ። ይኸውልሽ ስለኔ ልትሰማሽ የምችል አንድ ሴት አንቺ ብቻ ነሽ። እባክሽ በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ ነው። አንቺ ምን አወቅሽ? እንዴት አላውቅም? ጓደኛዬ እኮ ናት። ስሚ ከሷ ጋር መገናኘት ትችላለህ? አትችልም። አንቺ ማስፈራሽ ነው። አጩብኝ ደሞሽ በቤቴ መተን ጮብኝ ትፈልጋለህ እንዴ? ይኸውልሽ ማርቲ ህሊና ተናዳብኝ እንጂ ጠልተኛ አይመስለኝም። ፍቅር የእውነተኛ መሆኑን ብታውቅ መጨከን አይመስለኝም። ፕሊስ እርጅን በእናትሽ። አንተ እኮ ሊና በጣም እኮ ነው የማትመጥነው። ትንሽ ስታስብ ራሱ አይከብድም? አንቺ ምን ሰውሽ እንደምትናገሪ? እንዴት አልናገርም? አንቺ ዝም በይ። ኧረ በእናትህ ደግሞ ሁለታችሁ የምትሰሩት ስራ ማናቅ መስሏችሁ ታውቅ በጣም ነበር የሚያዝናናት። እውነቴን ነው። ደግሞ አንተኛ ህሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ እንደምታሳልፍ በቅዠት መልክም ቢሆን አይተዋል። ስለዚህ በጣም እድለኛ ነህ። አንተ ለምን አትመክረውም? እንዲቆርጥልን ነገር እውነቴን አስባት። ህሊናን ያን ያክል በድጋት ራሱ እንዳጨረስከኝ የምትችል በጣም አሳፋሪ ሴት ነሽ። አንተ ይሁን እሺ። ይኸውልሽ ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዛ አታወሪም ነበር። እሺ አንተ ይገባሽ በይ እባክህ። አንተ ይሄ ስትል ጥርስ ልክ አይደለም። ለጥርስ ውበትና ጥንካሬ ስማይል ስፔሻል ዴንታል ክሊኒክ መሄድ አለብህ። ጥርሴን ምርጥ ያደርጉልኛል። አሪፍ ያደርጉልኛል።